ነገር መናገር ስለፈለኩ ወዳ የዩቲዩብ ቻናል የምትገዙ አረብ ሀገር የምትኖሩ እህት ወንድሞቼ የመዳም ቅመሞች ማለት ነው እና የዩቲዩብ ቻናል የምትገዙ እኔ ምናችሁ ነው የሚያማችሁ በአላህ ምናችሁ ነው የሚያማችሁ ለምን እንዴት የዩቲዩብ ቻናል ትገዛላችሁ እና አንድ ጓደኛዬ ሳውዲ አረቢያ ነበር የምትኖረው እንደዚህ የዩቲዩብ ቻናል ገዝቻለሁ ምናምን አለችኝ ማለት ስትለኝ ከማን የገዛሽው አልኳት ስም አልነግርሽም ከዩቲዩብ ቻናል ገዝቻለሁ 5000 የኢትዮጵያ 5000 ብር ነው የገዛሁት አለች እና ከገዛሁት 8 ወር 8 ወር ሊሆነኝ ነው አለች እና 1000 ሰብስክራይብ ብቻ ነው ያለው ሰዓት የለውም ሰዓት ራሴ ነኝ የሞላውለት አለች ሰዓት ራሴ ነኝ የሞላውለት ገዛው እንደምንም ብዬ ሰዓት እንዲሞላ አደረኩ ቪውም በጣም ነበረኛ ላይ ተሰራለች እሷ ደግሞ ምግብ ነው የምትሰራውና እኔ እንደውም እሺ ንገሪኝ ስሟን ንገሪኝ የገዛሽባትን ልጅ ስሟን ንገሪኝ ምናምን ስላት ስሟን አልነግርሽም ስሟን መንገር አልፈልግም ማለችኝ ለምን ስላት በቃ መንገር አልፈልግም አንቺ እንደዚህ ያሰብሽ ነገር ከሆነ እንዳትገዢ እኔ ምን ያመኛል ለምንድን ነው የምገዛው አልኳት አልገዛም ምክንያቱም እኔ ለምንድን ነው የዩቲዩብ ቻናል የምትገዙት ቆይ ምን ሪስክ አላችሁ አይደለም ገዝታችሁት ቀርቶ ሳትገዙ አንድ ሰው በትብብር ከፍቶላችሁ ራሱ ዩቲዩባችሁ ካደገ በኋላ ጥሩ እይታ ካለው መክፈል ከጀመረ በኋላ የሚወስድ ሰው አለ በትብብር ከፍቶላችሁ በጓደኝነት ከፍቶላችሁ ራሱ የሚወስድ ሰው አለ ዩቲዩብ ራሳችሁ ብቻና ብቻ ከከፍታችሁት ብቻ ነው እሌናችሁና ልባችሁ አርፎ መስራት የምትችሉት የዩቲዩብ ቻናል የምትገዙ እህት ወንድሞቼ ተቆጠቡ አትግዙ በቃ አትግዙ መተባበር እንችላለን ራስ በራሳችን ሰብስክራይብ መደራረግ እንችላለን ወላሂ ነው ብላችሁ እዚህ ጋር አንድ የቲክቶክ አካውንት መሸጥ እንችላለን የዩቲዩብ ለምን ልክ እሷ ሰርታ እንዳሳደገችው ቲክቶክዋንም ዩቲዩብዋንም ልክ እንደማንኛውም ሰው ከፍታችሁ ቲክቶካችሁንም ዩቲዩባችሁንም ፎሎ የሚያደራርጉ ሰዎች አሉ በእነሱ ውስጥ ገብታችሁ ቻሌንጅ ተቀላቅላችሁ በእነሱ ማግኘት ትችላላችሁ ቢያንስ በአንድ ቀን 5 ፎሎ አግኝታችሁ ብትወጡ በሁለት ቀን እንደዛ ያያረጋችሁ ልክ እሷ ያገኘችውን ፎሎ እሷ ያገኘችውን ሰብስክራይብ እናንተ ማግኘት ትችላላችሁ አትግዙ እኔ ልንገራችሁ ወላሂ አትግዙ አሁን እቺ ልጅ 5000 ብር የኢትዮጵያ አውጣ እንግዲህ ወስዳ መልሳ ሽጣባት ነው ልጅቷ ማለት ነው እንደገና አሁን አዲስ ነው የከፈተችው ልጅ ራሷ ቪዲዮ ያየች አዲስ ከፈተች ራሷ ማለት ነው እና ለምንድን ነው እኔ ልነግራችሁ ቻልኩት እኔ ወላሂ ፎቶዋን ራሱ ልጅቷን ፎቶ የምታውቂው ነገር ኮነስጭኝ ስሟን ምን ንገሪኝ ስላት ስሟን ማነግርሽም ፎቶዋን ማለት ማለች በቃ የሰው ልጅ አንዴ ተሞኝቷል ሌላ ሰውስ አሁን ብዙ የተጎዱ ልጆች አይኖሩም በዚህ እኔ እናቴ ትሙት ልጅ እኔ ምዬ ነግራችኋለሁ ወላሂ ወረበል ካባ ምዬ ነግራችኋለሁ ወላሂ እላችኋለሁ ስሙ ወላሂ ዩቲዩባችሁ ልክ ሲያድግ ሞኒ ሲሆንላችሁ ካልተወሰደባችሁ ምትገዙ ልጆች ካልተወሰደባችሁ እኔን ማለት ነው ሀቢባ ብላችሁ አትጥሩ ወላሂ ነው ማለት ሀቢባ ብላችሁ አትጥሩ ካልተወሰደባችሁ ዩቲዩብ አትግዙ ልክ እሷ የምትሸጠው ከታ መታ ነው እኔ ልንገራችሁ ከታ መታ ነው አንድ 10 ሰው አሁን ለምሳሌ ሲጠይቃችሁ 1000 ሰብስክራይብ ዛሬ ለኔ ሸጠችልኝ ቢያንስ ላይቭ ላይ ገብታ ቁጭ ብላ ለ10 ሰው ብትሸጥ አንድ 1000 ሰብስክራይብ 10000 ማለት ነው 10000 ከታ መታ ነው በአመት ስራው 10000 አትገቡ ያንዱን እየወሰደች ለአንዱ ነው የምትሸጠው እስቲ ልጠይቃችሁ ከታ መታ ነው ላይቭ ላይ ቲክቶክ ላይ ቁጭ ብላ ለአንዱ ሸጠች ዛሬ ቢያንስ ለ5 ሰው ትሸጣለች አይደል ብር አየር ላይ ከገባላት ለ5 ለ6 ሰው ትሸጣለች እርግጠኛ ነኝ ግን ያንን ዩቲዩብ ሲሸጥ ከታ መታ ነው የኔ ሞኒ ኮነልኝ በኋላ ደግማ ተወስደዋለች መልሳ ማለት ነው ያንዷንም እንደዛ ወስዳ ለአንዷ ትሸጣለች እንደዚህ ነው የምታምታታው ዩቲዩብ የሚሸጡ ቻናል የሚሸጡ ሰዎች እንዳለ በአጠቃላይ እንደዚህ ነው የሚያምታቱት እኔ ልንገራችሁ የሚያምታቱት እንደዚህ ነው አትግዙ በመተባበር አልኳችሁ አይደለም ገዝታችሁት በመተባበር ራሱ ከፍተውላችሁ የእናንተ ከንቱ ልፋት ነው እኔ ልንገራችሁ ከንቱ ልፋት ራሳችሁ ቪዲዮ እያያችሁ መክፈት ትችላላችሁ ቀላል ነው የ5 ደቂቃ ነው እኔ ልንገራችሁ የ5 ደቂቃ ነው ዩቲዩብ መክፈት ማለት ነው የ5 ደቂቃ ገብታችሁ ደና ሰብስክራይብ ያለው ሰው ጋር የቆየ በዩቲዩብ ላይ የቆየ ሰው ጋር ገብታችሁ አሁን ልጅ ቢኒ ጋር ገብታችሁ በደንብ ነው ፍትፍት አድርጎ ያስረዳው ልጅ ቢኒ ጋር ገብታችሁ ሁሌ ነው መከታተለው እኔ ልጅ ቢኒ ጋር ገብታችሁ እንትኑን ዩቲዩብን እንዴት አድርጎ እንደሰራው በሱ እያያችሁ ቪዲዮ እያያችሁ መስራት ትችላላችሁ መክፈት ትችላላችሁ ዩቲዩባችሁን ማለት ነው ከዛ ኢሜይላችሁና ፓስፖርታችሁን ለማንም ማሳየት የለባችሁም ኢሜይላችሁን ፓስፖርታችሁን ደብቃችሁ መያዝ ወይ በስልካችሁ ታርጋችሁ በስልካችሁ
ፓተርን አድርጋችሁ እዛ ውስጥ ማስቀመጥ ወይም በወረቀት ጽፋችሁ በወረቀት ማስቀመጥ አለቀ። የዩቲዩብ ቻናል አትግዙ አትግዙ አትግዙ። በጣም አጭበርባሪ በዝቷል። የቲክቶክ አካውንት የዩቲዩብ ቻናል አትግዙ። እኔ ልንገራችሁ አትግዙ። ሞኝ አትሁኑ፣ አትግዙ። እንዴ ይሄ እንትና ፖፖላይፍ ነው እንዴ? ፖፖላይፍ አሁን ኮይን ትሸጫለሽ፣ በካሽ ነው። ፖፖላይፍ ችግር የለውም። ፖፖላይፍ ኮይን ሲሸጪ እሱ ችግር የለውም። ይሄ ግን የዩቲዩብ አካውንት የዩቲዩብ ቻናል ገዝተሽ ሁሉን ነገር የሚያውቀው እሱ፣ ሁሉን ነገር የምታውቀው እሷ፣ ከብታ ስትችሽ እሷ። እንዴት ነው ጭንቅላትሽ መስራት ለነገሩ እኛ ጭንቅላታችን መች ይሰራል? እኔ በቃ መክሬያቸዋለሁ። ከዚህ በላይ ምክር የለኝም። እና የዩቲዩብ ቻናል አትግዙ። እራሳችሁን መክፈት ትችላላችሁ። የ5 ደቂቃ ነው ቪዲዮ እያያችሁ የልጅ ቢኒን ቪዲዮ ገብታችሁ እያያችሁ መክፈት ትችላላችሁ። የዩቲዩብ ቻናል በፍጹም እንዳትገዙ። እኔ ልንገራችሁ ወላሂ እንዳትገዙ። አሁን ደግሞ በእናንተ ዘመቻ ነው የተጀመረው። በማጭበርበር ዘመቻ ተሰርቶባቸዋል። የመዳም ቆሞች በቃ እኛን እኮ ራስ በራሱ የመዳም ቆም ያልበናል፣ ያገሩም ሰው ያልበናል። እንደው በቃ ወተቷ ማያልቅ ላም እኮ ነን እኛ። ወተቷ ማያልቅ፣ እውነቴን ነው። ወተቷ ማያልቅ ላም ታውቃላችሁ? ወተቷ ብትታለብ ማታልቅ ላም እና እኛ ላም የመዳም ቆሞች ባጠቃላይ እውነቴን ነው የምላችሁ። ሁሉም ነው ያልባችሁ። በቃ ያም ይመጣል ያልባቸዋል፣ ያገሩም ሰው ያልባቸዋል። እዚሁ አረብ ሀገር ሆኖ ስደትን ያየው የተቃጠለው እሱ ራሱ ያልባቸዋል። ምንም ለእናንተ ጭንቅላት አይምሩም። መጀመሪያ ቻሌንጅ የሰብስክራይብ ቻሌንጅ ነበረ የተጀመረው፣ ሰብስክራይብ ቻሌንጅ። ከዛ ወደ ሽያጭ ተጀመረ ማለት ነው በቀላሉ። ከዛ አካውንት ይኸው እዚህ ጋር አለ፣ በአካውንት ማስገባት ትችላላችሁ። ኦርባክሽ በአካውንት ነው አንስቼ ብር ላስገባልሽ። አፈር ትበያለሽ። አባቴ በላውን አፈር ብይ። እና እህት ወንድሞቼ አትግዙ። እኔ ትንሽ አደግ ይበልልኝና የቴሌግራም ግሩፕ ከፍታለሁ። ፎሎም ቲክቶክ ላይ ላይቭ ላይ ገባለሁ። ከዛ ቻሌንጅ እንጀምራለን። እንደገና ምርጥ ልጆች አሉ ሰብስክራይብ የሚያደራርጉ፣ እነሱም ጋር ገብታችሁ ቲክቶክ ላይ ዛሬ ሁሉም ሰው ሰብስክራይብ የሚያደራርጋለ። እውነቴን ነው የምላችሁ። 1000 ሰብስክራይብ ያላት ልጅ እውነቴን ነው ገብታ በደንብ ፍትፍት አድርጋ ታስተምራለች። ቀላል ነገር ነው ዩቲዩብ ማለት ነው። እና አትግዙ እሺ የኔ ቆንጆች።